ሰላም ወገኖች እንደምን አላችሁ? ይህ ቪኦቲ ነው። ቪኦቲ ዘ ቮይስ ኦፍ ትሩዝ ዛሬም ይናገራል። ዛሬም እንዲና እንዲያ ይላል። ወገኖች ዛሬ አንድ ነገር ለመናገር መጣሁ። ምንድነው ልናገር የፈለኩት? ምናልባት ለአንድ ሰው ፈስት ሆን በማለት ነው እና ከዚህ በፊትም ብያለሁ ተናግሬያለሁ። ምናልባት በዚህ ነገር ላይ እናገር ይሆናል ብዬ ፖስት አድርጌያለሁ ፌስቡክ ላይ። እኔ ስለ ተከታታዮች ስላልተከታታዮች ምናምን ነገር አይ ዶንት ኬር። የሚያዳምጥ አንድ ነፍስ ካለች ያችን የምታዳምጥ ምናልባት ልድን ትችላለች በሚል ሐሳብ እንጂ ተከታይ ለማብዛት እንደዚህና እንዲያ ለማለት አይደለም። እግዚአብሔር ግን በውስጥ ያስቀመጠውን በል ያለኝን ከማለት ወደ ኋላ አለም ሁሌም እና እንደዛ ስለሆነ ነው። እግዚአብሔር ሲናገር እንዲህና እንዲህ አይባልም። ለምን ተናገረ አይባልም። እግዚአብሔር የሚናገርበት ዓላማ አለው፣ ራሱ እቅድ አለው። እግዚአብሔር ደግሞ ሰውን ተጠቅሞ ነው የሚናገረው። እግዚአብሔር የሰራውን መሳሪያውን ከዚህ በፊት ብያለሁ። መቼም ማይክ አናመሰግንም። ማይክ ጥሩ ድምጽ የሚያወጣ ማይክ እንዴት አይነት ማይክ ነው እግዚአብሔር ስጣን አንለውም። እግዚአብሔርም እኛን ሲሰራን ሊናገርብን ነውና እግዚአብሔር ሲናገርብን የተናገረበትን ሰው አይደለም እንዴት አይነት ሰው ነው ምን ያለ ነው። ምናልባት ጥሩ መልእክት አምጥቶ ከሆነ ያ ሰው እግዚአብሔር የነካው ከሆነ በዛ መልእክት ውስጥ ማመስገን ያለበት እግዚአብሔርን እንጂ ሰውን አይደለም። ከሰው ጋር ምንም ግንኙነት የለንም። አንተ ዕቃና አንተ መሳሪያና አንተ አሸንዳና አንቺ አሸንዳንሽ መተላለፊያ በመዝሙርም ይሁን በመልእክትም ይሁን በምንም አይነት ሁኔታ እኛ ማስተላለፊያዎች ነን። እኛ ዕቃዎች ነን። እኛ መናገሪያዎች ነን። ይሄን ከዚህ ፊት ድሮ ባልኩት ነገር ተናግሬያለሁ። ምንናገርበትን ይሄን ሰዎች አእምሮ ጭንቅላት ተሰጥቷቸው ተመራምረው ጥሩ ድምጽ እንዳያወጣ ያደረጉትን ማይክ አናመሰግንም። እሱን አይደለም የምናመሰግነው ምናልባት የሰሩትን ሰዎች ቢሆን መልካም ነው ላለው የሰሩት ሰዎች ተመራምረው እዚህ አድርሰው ምናምን አይነት ነገር እንዴት አይነት ጥሩ ድምጽ እንዲያወጣ አደረጉ ብለን የተመራመሩትን የለፉትን ሰዎች ልናመሰግን እንችላለን። እኛም ሰሪዎች አለን። ማን ነው የሰራን? እግዚአብሔር ነው። እግዚአብሔር ለምን ሰራን? ሊናገርብን ነውና ሲናገርብን የምንመሰገነው እኛ አይደለንም። የምንመሰገነው እኛ ሳንሆን ሰሪያችን ነው። ሰሪያችን እንዴት አይነት ሰሪ ነው! እንዴት አይነት ሰሪ ነው! እንዴት አይነት ድንቅ አምላክ ነው! እንዴት አይነት ጥበበኛ አምላክ ነው! ሰሪያችን ይመሰገናል። ሰሪያችን እሱ፣ እኛ ዕቃዎች ነን። ማይኩን አናመሰግንም። ማይኩን ሳይሆን ምናልባት ተመራምረው ለፍተው ለተቀናድረውበት ምናምን ብለው ይሄ እንዲህ ነው አጥንተው የሰሩትን ሰዎች ምናልባት መመስገን ካለባቸው እነሱ ልናመሰግን እንችላለን። ማይኩን አናመሰግንም። አሁንም እላለሁ እግዚአብሔር የፈጠረን እኛን የሰራን ሁን ብሎ ሰው ያደረገ ከእናተ ማፀን ገና ሳትፈጠር አወቅኩ ያለ አምላክ እሱን ሰሪያችንን እንጂ የምናመሰግነው እኛን አይደለም። እኛ ዕቃዎች ነን። ፈቅደና ወደን ራሳችን ከሰጠን እግዚአብሔርን አውቀን እግዚአብሔርን ልንገልጠው ከፈለግን መመስገን ያለብን እኛ ሳንሆን እሱ ሰሪያችን የሚናገርብን ይሄን ማይክ በመርጠው ጥሩ ድምጽ ያወጣል ብሎ ሰው መርጦ እንደሚገዛ ሁሉ አንተን መርጦ ከሆነ የሚመሰገነው እሱ ነው።
እድሉን የሚወስደው እሱ ነው ለምስጋና። እኛ ምንም ነን እና በዚህ ነገር ላይ ልናገር ከዚህ ፊት ብያለሁ ስለ መድኃኒት ወገኖች፣ መድኃኒትን ስለ መድኃኒት ነው ልነግራችሁ አይደለም የመጣሁት ዛሬ። መድኃኒትን እናንተ ከኔ የበለጠ ታውቁታላችሁ። ምናልባት ባለሙያዎችም አሉ፣ ዶክተሮችም አሉ፣ ምኖችም አሉ፣ ሁሉም ነርሶችም አሉ እዚህ ሀገር የሚሰሩ እና እነሱ ሊያውቁት ይችላሉ። ከኔ የተሻለ ስለ መድኃኒት እነሱ ሊያውቁ ይችላሉ። በተረፈ ሌላው ተጠቃሚ ሊያውቀው ይችላል። ተጠቃሚው በትክክል ለበሽታው ወስዶት ከሆነ መድኃኒትን ተጠቃሚ ሊያውቀው ይችላል። መድኃኒት ነው። መድኃኒት ይፈውሳል። እኛ የምናውቀው በአንድ በኩል ብቻ ነው፣ ለፈውስ ብቻ ነው። ምናልባት ይሄን በደንብ እናገራለሁ። አጭር ጸሎት ላድርግና መዝሙር ዘምረን ወደዛ እንሄዳለን። አቤቱ ጻድቅና የዘላለም አባት የሆንክ እግዚአብሔር አምላክ፣ ሁሉንም የምታውቅ ሁሉንም የምታደርግ ጌታ አባት፣ የዓለም መድኃኒት የሆንክ መድኃኔ ዓለም በናዝሬቱ ጌታ በኢየሱስ ክርስቶስ ስም ክብርና ምስጋና እሰጥሃለሁ። ክብር ሁሉ ለአንተ ይሁን። ስምህ ይባረክ፣ ስምህ ይመስገን። ዛሬን ደግሞ ፈቅደህልኝ እንድኖር ዛሬን ፈቅደህልኝ እችን ቀን እንዳይ ስለፈቀድክልኝ አመሰግናለሁ። በእኔ አባቱ ጥረትና በእኔ እንትን ሳይሆን ፍላጎት ሳይሆን በአንተ ቸርነትና ምሕረት የአንተ ቸርነትና ምሕረት በስቶልኝ ዛሬን ደርሻለሁ። አመሰግናለሁ። ክብር ሁሉ ለአንተ ይሁን። ስምህ ይባረክ፣ ስምህ ይመስገን። ከምስጋና ሌላ ምንም የምሰጥህ የለኝምና ጻድቅና የዘላለም አባት የሆንክ እግዚአብሔር አምላክ መሄጃ የለኝም። አተውኝ አልተውም፣ አጣለኝ አልጥልህም። የሰራዊት ጌታ ክብር ሁሉ ለአንተ ይሁን። ስምህ ይባረክ፣ ስምህ ይመስገን። ይህን የሚጠላ ክፉ ሁሉ ደግሞ የታሰረ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ስም። በአንድም በሌላ እየመጣ የሚረብሽ የክፋት መንፈስ፣ የክፋት ሰራዊት፣ የክፋት አለቃ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተደመሰሰ ይሁን። ጻድቅና ዘላለም አባት የሆንክ እግዚአብሔር አምላክ ከቅዱሱ መንፈስ፣ ከአንተ መንፈስ፣ ከመልካሙ መንፈስ፣ ሰላም ከሚሰጠው መንፈስ ውጭ የሆነ መንፈስ፣ ማንኛውም መንፈስ በዚህ ዓለም ነገር ላይ ተደግፎ ያለ ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተደመሰሰ ይሁን። ከአንተ መንፈስ ውጭ የሆነ ማንኛውም መንፈስ፣ የክፋት ሰራዊት፣ ክፋት አለቃ፣ ክፋት መናፍስት ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እሳት የተቃጠሉ ይሁኑ። እንደ ትቢያ አባቶ ይበተኑ። ይህን ሁሉ ስለምታደርግ አመሰግናለሁ። ስም ለዘላለም የተመሰገነ ይሁን። በቀኝ በቃንኮና ባከበርከው በልጅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸለይኩ። ያ ወገኖቼ እስቲ እንዘምር። ፓስተር ዮሴፍ አያሌው አንድ መዝሙር ይታመናል ጌታ የሚለው መዝሙር የድሮ መዝሙር በሷ እናምልክና ወደ መልእክት ሄዳለሁ። ደግፌዋለሁ ብያልደገፍ መታመኛዬ ቸሩ ጌታዬ ነገን አልፈራ
ታምኜበታለሁ ደግፌዋለሁ ታምኜበታለሁ ደግፌዋለሁ ታምኜበታለሁ ደግፌዋለሁ ታምኜበታለሁ ይታመናል ጌታ ይታመናል ይታመናል ኢየሱስ ይታመናል ይታመናል ጌታ ይታመናል ይታመናል ኢየሱስ ይታመናል አይሸነጋግልም እውነት ይናገራል ያለውን ሊፈጽም በቃሉ ይተጋል አይሸነጋግልም እውነት ይናገራል ያለውን ሊፈጽም በቃሉ ይተጋል ደግፌዋለሁ ተስፋ ይታመናል ጌታ ይታመናል ይታመናል ኢየሱስ ይታመናል ይታመናል ጌታ ይታመናል ይታመናል ኢየሱስ ይታመናል ቃላት የለኝ ጌታዬ ለኔ ያደረገልኝ በገባኝ መጠን በዜማዬ ከበለዋለው በተራዬ እችላለሁ ቃላት የለኝ ጌታዬ ለኔ ያደረገልኝ በገባኝ መጠን በዜማዬ ከበለዋለው በተራዬ አልፋና ኦሜጋ ጌታ ኤልሻዳይ ነው ዛሬም ለሚጠሩ እሱ ሁሉን ቻይ ነው አልፋና ኦሜጋ ጌታ ኤልሻዳይ ነው ዛሬም ለሚጠሩ እሱ ሁሉን ቻይ ነው የሚያኮራን የሚያስተማምን ጌታን ያዘ ከቶ ምን ሊሆን እስኪ ምን ሊሆን ዘላለም ኗሪ እጅና ያውቀው አልፋ ኦሜጋ እሱ ብቻ ዘላለም ኗሪ እጅና ያውቀው ይታመናል ኢየሱስ ይታመናል ይታመናል
ይታመናል ይታመናል ጌታ ይታመናል ይታመናል ኢየሱስ ይታመናል። እግዚአብሔር ይመስገን። እግዚአብሔር በዘመናት ውስጥ የሰጠን እንደዚህ አይነት ድምጽ ሰጥቷቸው እኛን ደግሞ በዝማሬ እንዲያስመልኩን ስላደረገ እግዚአብሔር እናመሰግናለሁ። አሁንም እሱ ነው የሚመሰገነው፣ ሁሌም የሚመሰገነው እሱ ነው እላለሁ። ሁሌም እላለሁ አንተ ዕቃ ነህ፣ አንተ መናገሪያ ነህ። አንተ ክብር ፈልገህ ከሆነ አንተ አልቆልሃል፣ አንቺ አልቆልሻል። ምናልባት ከሰው ክብር ፈልገሽ ከሆነ ዳስ ዳን አንተ መጨረሻ እዚህ ወስዳል፣ ነገርህን በሙሉ እዚህ ተቀብለሃል። እግዚአብሔር ተናግሮብህ ከሆነ ተናግረህ ላጥ ነው፣ ዞር ነው። እግዚአብሔር ይመስገን። ዞር ማለት ነው። ከሰው ክብር አንጠብቅ። ከሰው እንትናዬ ምናምንዬ ፓስተርዬ አያስፈልግም። ይሄ ከዚህ በፊት ብያለሁ። ባለፈው መልእክቴ ምናልባት ጉቦ ምን ህግን ተጣማለች ነው መጽሐፍ ቅዱስ። ጉቦ እኛ የምናውቀው ጉቦ ኢንካይንድ ነው። ጉቦ ኢንካሽ ነው። ጉቦ ምናልባት በሚታይ ነገር ነው። የማይታይም ነገር አለ። እቺ የምትባል በመጨረሻ የምትመጣው እሷም ጉቦ ነች። ፓስተርዬ ዝም ብሎ ልብን የሚያማልል ይሄ ዝም ብሎ የሚሰጥ ነገር፣ በሱ ነገር ታጠፋለህ። መገሰጽ የሚገባትን አትገስጽም። መታረም የሚገባትን አታርም። መታረም የሚገባውን አታርመውም። ፓስተርዬ ካለ እሱ እንዳይሄድብኝ ምናልባት ያ እንዳይሆን ጉቦ ህግን ታጣመማለች፣ የእግዚአብሔርን ህግ ይሄንን ፈጽሞ። ለዚህ ነው ቅድስና እየጠፋ ሄደው ቤተክርስቲያን ውስጥ ዛሬ የሚቆጣ የሚገስጽ የለም። የሚፈልገው ለራሱ ክብር፣ ለራሱ የሆነ ነገር፣ ለራሱ የሆነ ታይታ ነው ዛሬ የሚፈልገው። ይሄንን ነው የምለው እና ምን ለማለት ነው ለዛ የገባሁት። እሱ ይቅርና አሁን ወደ ዛሬ ልናገር ወደ ፈለኩበት ነገር ልምጣ። ዛሬ ልናገር የፈለኩበት ነገር መድኃኒት የሚል ነገር ነው። ስለ መድኃኒት ታውቃላችሁ ወገኖቼ? መድኃኒት ምን እንደሚሰራ ታውቃላችሁ? መድኃኒት ይፈውሳል። መድኃኒት ችግር ሲኖርብህ ነው የሚፈውስ እንጂ ችግር ከሌለብህ አይፈውስም። ችግር ከሌለብህ እንዲያውም ዳሜጅ ነው የሚፈጥረው። ዳሜጅ እየፈጠረ ይሄዳል። ሌላውን ጥሩውን የሰውነትህን ክፍል፣ ጥሩውን ብልትህን፣ ጥሩውን የሰውነት የአካልህን ክፍል እያበላሸ ነው የሚሄደው። ዳሜጅ እያደረገ ነው የሚሄደው። መድኃኒት ሳይገባ ወስደ ከሆነ መድኃኒት ወገኖቼ ዶክተሮች በብዛት ያውቁታል። መድኃኒት ፍለጋ እንሄዳለን። ችግር ሲኖርብን ምናልባት ወደ መድኃኒተኛ እንሄዳለን። መድኃኒት የሚሰጡ መድኃኒት ለፈውስ የሚሆን የሚያድን መድኃኒት የሚሰራ ሁለት ነገር ነው። ኪውር ያደርጋል፣ ያጠራል። ካለብን በሽታ ምናልባት ይፈውሰን ይሆናል። አንድ ሁለተኛ ደግሞ ምናልባት ደግሞ ያ በሽታ ማጥፋት ካልቻለ እየባሰ እንዳይሄድ ሊያደርግ ይችላል። እዛው ባለበት እንዲቆይ ሌላውን የሰውነት ክፍል ሄዶ እንዳያበላሽ የሚያደርግ ሊሆን ይችላል። መድኃኒት ሁለት ነገር ነው የሚያደርገው። መድኃኒት ተገብቶን ስንወስድ ምናልባት መድኃኒት በትክክል ይሄ በሽታ አለብኝ ብለን በሽታችን አውቀን ስንወስድ እንደዛ ሊያደርግ ይችላል። ኪውር ሊያደርግ ይችላል፣ ሊፈውስ ይችላል። otherwise is gonna make mess። ብዙ ነገር ሜስ ነው የሚፈጥረው በሰውነታችን ላይ ዳሜጅ ያደርጋል። ልናውቅ ያስፈልጋል። ይሄንን መድኃኒት ነው ወገኖቼ። እኔ ድሮ እንደው አንድ ምሳሌ ልናገር። ማዘር ማየ ነው የምላት። ማየ ወደ ፈረንጆቹ መጣንና ማዘር ማለት ጀመርኩኝ። ማዘር መድኃኒት ምናልባት ድሮ አገር ቤት ካፌኖል የሚባል ነገር ነበር፣ ለውጋት፣ ለራስ ምታት፣ ለዚህ ለጉንፋን የሚሰጥ ከሱቅ የሚገዛ እሱን ምናምን ሰው ሲወስድ ካየች ምንድን ነው የምትለው? አንተ የስ ለምን ስጠኝ ትላለች። እና እነሱ ያኔ ባልተማረ እንትን መድኃኒት እንደሚያድን ያውቃሉ። መድኃኒት ግን ምን እንደሚያድን ስለማያውቁ የተወሰደ መድኃኒት በሙሉ የሚያድንና እድሜ የሚቀጥል ይመስላቸዋል። እነሱ እድሜ እንድሬዝም ነው ለነገሩ እንትናቸው አላማቸው። እድሜያቸው ረዝሞ የተወሰደ መድኃኒት በሙሉ የሆነ ነገር እንደሚያደርግ ይመስላቸዋል። ማየ ምን አንቺ ምንሽን አሞሽ ነው? እንደው አንተ ስለምንድን ነው የምትወስደው ትላለች። አይ እኔ እንደዚህ ሆኖ ነው
ላንቺ ደግሞ ቢሰጥሽ ምናልባት ያልታመመውን ቦታ ሄዶ ሊያጠቃ ይችላል፣ ሊጎዳ ይችላል እና ላንቺ አያስፈልግሽም ብለን ስንላት ግድ የለህም ስጠኝ ትላለች። አንሰጣትም ለነገሩ እና መድኃኒት እንደዛ ነው የሚሆነው። መድኃኒት ሳናውቀው ከወሰድን ላልታመምበት ነገር ከወሰድን መድኃኒት ዳሜጅ ነው የሚፈጥረው። እለት እለት በወሰድን ቁጥር ዳሜጅ እየፈጠር ነው የምንሄደው። ይሄ በሴኩላሩ ዓለም ያለ ነው። በሴኩላሩ ዓለም ያለ ነው። ይሄ ዶክተሮች ተመራምረው እግዚአብሔር ጥበብ ሰጥቷቸው ማስተማር አእምሮ ሰጥቷቸው ተመራምረው እነዚህ ሳይንቲስቶቹ ያመጡት መድኃኒት ለፈውስ ነው። የሰውነታችን ክፍል ይፈውሳል፣ ያድናል። ወይም ደግሞ ያ ሰውነታችን እንዲታመም ያደረገውን መጥፎ ነገር እንዳይዛመት ያደርጋል፣ በዛው ይዘዋል። እኔ ብዙም ባላቅ እንደ ዶክተሮች ባልሆንም እንደዛ ይመስለኛል። እና መድኃኒት ሪያክሽን አለው፣ ሪያክት ያደርጋል። ሪያክት የሚያደርገው ሄዶ ይሄ በተፈጥሮ ለነገሩ በተፈጥሮ እኮ የተሰጠን ኢሚዩን ሲስተም አለን። ኢሚዩን የሚባለው የበሽታ መከላከያ አቅም አለን በሰውነታችን ላይ። ያንን አሸንፎ ሲገባ ነው አንዳንድ ጊዜ አመመን የምንለው። ይሄ የተፈጥሮ መከላከያችን ሰውነታችን ያለው የተፈጥሮ በሽታ መከላከል አቅም አጥሮት ከውጭ የሚያጠቃው ይሄ በሽታው ሲገባና የሆነ ቦታ ዳሜጅ ሲያደርግ ነው መድኃኒት የምንፈልገው ያለ ነው። ልክ እንደዚሁ ይሄንን ወደ መንፈሳዊ መጣበታለሁ እና እንደዛው ነው የሚሆነው ያለና ያ የታመመው ቦታ ሄዶ ይሄ የምንወስደው መድኃኒት ካላገኘ ሌላ ኦርጋን ነው ዳሜጅ የሚያደርገው፣ ሌላ ነገር ነው ዳሜጅ የሚያደርገው። እለት እለት ወደ ሞት እያቀረበን ነው የሚሄደው። ስለዚህ በትክክለኛ ችግራችን አውቀን በሽታችን አውቀን ለትክክለኛው በሽታችን ትክክለኛ መድኃኒት እንውሰድ። ያኔ ፈውስ ይሆንልናል። ልክ እንደዚሁ በመጽሐፍ ቅዱሳችን ላይ በዚህ በመጽሐፍ ቅዱስ ላይ መድኃኒት የሚባል ነገር አለ። መድኃኒት አለ። ያ መድኃኒት ማን ነው? ማን ይሆን? ለእናንተ አልነግራችሁም። አሁንም እላለሁ፣ ሁሌም እላለሁ። እኔ ምንም ማላውቅ ታናሽ ሰው ነኝ። ለእናንተ ግን ዛሬም እላችኋለሁ፣ እነግራችኋለሁ። እናንተ ከኔ ይበልጥ ታውቃላችሁ። መድኃኒትን ታውቁታላችሁ ማን እንደሆነ። በብዙ ቦታ ተጠቅሷል። እኔ ከትንሽ ቦታ ወስጄ ትንሽ ቦታ እሷ ላይ መናገር ፈልጋለሁ። መድኃኒት ሳይገባን እንዳንወስድ መድኃኒት ሳይገባን ወስደን ከሆነ ዳሜጅ ነው የሚፈጥረው። ስለዚህ ከአንደኛ ሳሙኤል 19:5 ላይ እኔ ያየኋቸውና ብዙ አለ። አንደኛ ሳሙኤል 19:5 ላይ ምን ይላል? አንደኛ ሳሙኤል 19:5 ላይ ምን ይላል? እንዲያው ከአንድ ጀምሬ ያላንብበው። ስለ ዳዊትና ዮናታን ነው። ሳኦልም ለልጁ ለዮናታንና ለባሪዎቹ ሁሉ ዳዊትን ይገሉ ዘንድ፣ እንግዲህ ይሄ ታሪኩን ታውቁታላችሁ። ሳኦል ዳዊትን ባሳደደው ጊዜ ነው። ሳኦል ሁሉም ነገር ያለው ነው። ሳኦል ሁሉም ነገር የተተፈረፈለት ነው፣ ንጉስ ነው። ለምን ያን ምስኪን እንደሚያሳድደው አላቅም። በጣም ይገርመኛል። እና ያየበት ነገር ስላለ ነው። በሱ ላይ የታየ ነገር ስላለ ሰው ምንም ነገር ሳያይባችሁ የሆነ ነገር አያደርጋችሁም። በእውነት ነው የምለው። ይሄን አስረግጬ ነግራችኋለሁ። እግዚአብሔር የሆነ ነገር ሲያስቀምጥብህ ጠላት ይዋጋል። በዛም በዚህ ይመጣና እንዲህ ነው እንዲያ ነው ይልሃል። ይሄ ያለ ነገር ነው። ይሄ ሀቅ ነው። እና ዳዊት ያለበት ነገር እግዚአብሔር መልክተኛ እግዚአብሔር ነገር ስላለበት ሳኦል ከንግስና በላይ ምንድን ነው የሚፈልገው? ምን ያስፈራዋል? አሁን ዳዊት ትንሽ ሰው። እግዚአብሔር ግን አሰራር አለው። እኛና እንዲህ አንለውም፣ እኛ አናዘውም። እሱ የሚሰራበት መንገድ አለው። እኛ ምንድነው ማድረግ ያለብን? ዝም ብለን ማመን ነው። እንደ ዳዊት በእምነት ብቻ አምላኩን የሚያምን ዳዊት ከሳኦል ከንጉስ እጅ ዳነ። እግዚአብሔር ይመስገን። ምንድነው ያለው? እዚህ ጋር ታሪኩን ላንብብ ትንሽ አጠር አድርጌ። ሳኦልም ለልጁ ለዮናታንና ለባሪያዎቹ ሁሉ ዳዊትን ይገድሉ ዘንድ ነገራቸው።
ለልጁ ለዮናታንና ለባሪያዎቹ ሁሉ ዳዊትን ይገሉ ዘንድ ነገራቸው። look at how God is orchestrating things here። ይሄን ከዚህ በፊት ተናግሬበታለሁ፣ አሁንም ደግመዋለሁ። ደስ ይለኛል ሳነበው። የእግዚአብሔርን አሰራር አናውቀውም። እኛ ዝም ብለን ማመን ነው። አንተ ብቻ ዝም ብለህ ችግርህን ተናገር፣ እሱ ይመጣል። እንዴት ይመጣል አናውቅም። ከኋላ ሊመጣ ይችላል፣ ከጎን ሊመጣ ይችላል፣ ከፊት ሊመጣ ይችላል። ከዚህ አንተ ግን ዛሬ ምናልባት በጣም አምኛለሁ ብለህ ኤክስትሪም የሄድክ ሰው እግዚአብሔርን አውቀዋለሁ ይመጣል፣ እንዲህ በዚህ በኩል ይመጣል ለምትል ሁሉ ልትኖር ትችላለህ ነው። ከኛ የሚፈልገው እምነት ነው። እምነት ብቻ። እንዴት እንደሚሰራ አናውቀውም። ይሄንን ነው የማውቀው። ዳዊትም ይሄን ነው ያደረገው። አባቴ ሳኦል ዳዊትን እጅግ ይገሉ ዘንድ ነገራቸው። የሳኦል ልጅ ዮናታን ግን ዳዊትን እጅግ ይወድ ነበር። look at here how God doing things። እግዚአብሔር ግን ዳዊትና ዮናታንን በፍቅር በመዋደድ አጣመራቸው። ዮናታንም አባቴ ሳኦል ሊገል ፈልጓል፣ አሁን እንግዲህ ለነገው ተጠንቀቀህ ተሸሸግ፣ በስውርም ተቀመጥ፣ እኔም እወጣለሁ፣ አንተም ባለህበት እርሻ በአባቴ አጠገብ እቆማለሁ፣ ስላንተም ከአባቴ ጋር እነጋገራለሁ፣ የሆነውንም አይቼ እነግርሃለሁ። ማን ነው የሚለው ይሄን? የሳኦል ልጅ ሳኦል ዳዊትን የሚያሳድደው የሳኦል ልጅ ዮናታን ለዳዊት ሲነግረው አይገርምም? እግዚአብሔር አሰራሩ ብቻ መታመን ነው፣ ብቻ ማመን ነው። ዳዊት ምንም ነገር የለውም፣ ንጉሥ አይደለ፣ ዝም ብሎ የሆነ ሰው ነው። ግን ንጉሥ ደግሞ ያሳድደዋል። ዮናታንም ለአባቱ ለሳኦል እንዲህ አለው፣ ከአባቴ ጋር እነጋገራለሁ፣ የሆነውንም አይቼ እነግርሃለሁ ብሎ ለዳዊት ነገረው። ዮናታንም ለአባቱ ለሳኦል እርሱ አልበደለህምና ስራውም ለአንተ እጅግ መልካም ሆኗልና ንጉሡ ባሪያውን ዳዊትን አይበድለው፣ ነፍሱንም በእጁ ጥሎ ፍልስጤማውያን ገደለ፣ እግዚአብሔርም ለእስራኤል ሁሉ ታላቅ መድኃኒት አደረገ ይላል። ማን ነው ይህን የሚለው? ዮናታን። ለማን? ለሳኦል ለአባቱ። ምን አደረገ? ለአንተ መልካም አደረገ። ያን የሚያስፈራራ ፍልስጤማዊ ገደለ። ለአንተ ንጉሥ እንዳይነቀነቅ ሰላም አደረገ። ምን አድርጎ ሆኖ የምታሳድደው? ለእስራኤልም መድኃኒት ሆነ። ምን አደረገ? እባክቶ ሳኦልን ዳዊትን አታሳደው ብሎ እኔ የሚገርመኝ የእግዚአብሔር ስራ ነው፣ የእግዚአብሔር አሰራሩ ነው። ይሄ ሁሉ ነገር ያለ ነው። ብዙ ጊዜ ተምራችሁ ሊሆን ይችላል። ግን እንዴት ኦርኬስትሬት እንደሚያደርግ ሊያተርፍ የፈለገውን ሰው ሊያድን የፈለገውን ሰው እንዴት እንደሚያደርግ በሆነ ሸለቆ ውስጥ ይሰዳል፣ በሆነ ችግር ውስጥ ይሰዳል እስከ ሞት ድረስ። ግን ማዳኛ ደግሞ መንገድ አለው። እዚህ ጋር ቀረቡ ስትል ዳዊት እኮ በዛው በሳኦል ሀገር ነው ያለው። ሳኦል ንጉሥ ነው፣ ዳዊት ምንም ነው። ግን እንዴት እንዲያድነው ያውቃል። እሱ እንዴት እንዲያድን ያውቃል እግዚአብሔር። ወርቅና ላረው እሷ መዝሙር ደስ ትለኛለች። እና እንዴት እንዲያድን አናውቃለን። እሱ አልበደለህምና ስራውም ለአንተ እጅግ መልካም ሆኗል። ንጉሡ ባሪያውን ዳዊትን አይበድለው፣ ነፍሱንም በእጁ ጥሎ ፍልስጤማውያን ገደለ። ነፍሱን እንኳን አሳልፎ ሰጥቶ ነፍሱን በእጁ ጥሎ ፍልስጤማውያን ገደለ። ምን አደረገ? ለአንተ ሰላም እንዲሆን። እግዚአብሔርም ለእስራኤል ሁሉ ታላቅ መድኃኒት አደረገ። አንተም አይተህ ደስ አለህ በከንቱ ዳዊትን በመግደልህ ስለምን በንጹሕ ደም ላይ ትበድላለህ ብሎ ስለ ዳዊት መልካም ተናገረ። ዮናታን። ይሄ እግዚአብሔር ስራ ነው። ዮናታንም ላድርግ ብሎ አላደረገም። እግዚአብሔር አባትና ልጅን ሁሉ ያናቁራል እኮ። ከፈለገ ሊያድንሽ ከፈለግሽ አባትና ልጅን የሚፈልገውን ሊያድን የሚፈልገውን የወደደውን ሊያድን እንዴት እንዲሰራ አናውቅም፣ ግን እናምነዋለን። እግዚአብሔር ይመስገን። ባንቺም ህይወት በእኔም ህይወት ዛሬ ያው ነው። እንዴት እንዲሰራ አናውቅም፣ ግን እናምነዋለን። አምነዋለሁ አምላኬን። ለምን ዛሬ ታልፋለህ አልባልም፣ የሚሄድበትን አውቃለሁ። ምንም ችግር የለውም። መድኃኒት አደረገ፣ መድኃኒት ሆነ፣ ለእስራኤልም መድኃኒት ሆነ። ማን? ዳዊት ፍልስጤማዊውን በመግደሉ ተሸብረው ነበር። እስራኤላውያን ተሸብረው ነበረ። እስራኤላውያን ተሸብረው በዛ በፍልስጤማዊ ማን ይገዳደረኛል፣ ማን ነው እኔን የሚችለኝ ብሎ የለበሰው የብረት ጥሩር በቃ አልባሾቹ ሁሉ እኮ በቃ ጋባለው፣ ጫማው፣ ቦታው እንደዚህ እንዳይመታ፣ እግሩ እንዳይመታ ምናምን የብረት እንትን አድርጎ ቁመቱ ራሱ የትናየት ነው የሚያለው። ማን ነው የሚገዳደረኝ ንውጥ ውስጥ ያለ
እስራኤል ፈራ፣ ተርበደበደ። እስራኤሎች ፈሩ፣ ተንቀጠቀጡ። በቃ ፍልስጤማውያን ሊጨርሱን ነው አለ። አንድ በአምላኩ የሚተማመን አንድ ምስኪን አጭር ሰው፣ ምንም ቁመት የሌለው፣ ምንም ነገር መከላከያ የሌለው እግዚአብሔር ዛሬም እላለሁ በቴክኖሎጂ ሄደዋል። ማን ይችላቸዋል እነሱን? በቃ አልፈዋል። በቃ ይሄ እነሱ እኮ እንደዚህ ናቸው የተባሉትን እግዚአብሔር አለው፣ ቀዳዳ አለው፣ ትንሽ ቦታ መሸነፊያ አለቻቸው አስቀምጧል። አያውቁትም፣ ግን እነሱ አያውቁትም። የሚገርመኝ የዳዊት ጠጠር ነች ያቺ በወንጭፍ አድርጎ ምንም ቴክኖሎጂ የሌለው ነገር በወንጭፍ አድርጎ ሲሰደው እዚሽ ጋር ትንሽ ቀዳዳ አድርጎ ነበር እግዚአብሔር። ሰው ያላያት ዋናው ቦታ ላይ ግንባሩ ላይ ትንሽ ቀዳዳ አድርጎ ነበር። እዛች ላይ ገባች፣ ተሰነቀረች፣ በግንባሩ ተደፋር። ለእስራኤል መድኃኒት ሆነ፣ ለእስራኤል ማረፍ ሆነ፣ ለሳኦልም እረፍት ሆነለት። ይሄ መድኃኒት እንዲህ ብሎ ይጠቅሰዋል በአንደኛ ሳሙኤል ላይ። ሁለተኛ ሳሙኤል 23 ላይም እንደዚሁ ይናገራል። አጠራጠር እያደረኩ ልሂድ። ሁለተኛ ሳሙኤል 23:10 ላይም እንደዚሁ ይላል። ምንድን ነው የሚል ያለ ከአንድ ጀምሮ ላንብበው። የዳዊትን መጨረሻ ቃሉ ይህ ነው። ከፍ ከፍ የተደረገው በያዕቆብም አምላክ የተቀባው በእስራኤል ዘንድ መልካም ባለቅኔ የሆነ የእሴይ ልጅ የዳዊት ንግግር። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበረ። የእስራኤል አምላክ ተናገረኝ። የእስራኤል ጠባቂ እንዲህ አለ፣ በሰው ላይ በጽድቅ የሚሰለጥን በእግዚአብሔርም ፍርሃት የሚነግስ እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣጥ በጠዋትም ያለ ደመና እንደሚደምቅ ከዝናብ በኋላ ከምድር እንደሚበቅል ልምላሜ ይሆናል። በእውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን ይላል። በእውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከኔም ጋር በሁሉ ነገር ቅንና ጽኑ የሆነውን የዘላለም ቃል ኪዳን አድርጓል። መድኃኒቴና ፈቃዴን ሁሉ ያበቅላል። አመፀኞች ሁሉ ግን ሰው በእጁ እንደማይዘው እንደተጣለ እሾህ ናቸው። ማናቸውም ሰው ይነካው ዘንድ ቢወድድ በእጁ ብረትና የጦሩን የቦ ይይዛል። በስራቸውም በእሳት ፈጽሞ ይቃጠላሉ። የዳዊት ኃያላን ስም ይህ ነው። የአለቆች አለቃ የሆነ ከኢያቡስቴ የነበረ እርሱም ጦሩን አንስቶ 800 ያህል በአንድ ጊዜ ገደለ። ከእርሱም በኋላ ኦሃዊው የዶዲ ልጅ ኤልያናን ነበረ። ለሰልፍ የተሰበሰቡትን ፍልስጤማውያንን በተገዳደሩ ጊዜ ከዳዊት ጋር ከሦስቱ ኃያላን አንዱ እርሱ ነበረ። የእስራኤልም ሰዎች ተመለሱ። እርሱ ግን ተነስቶ እጁ እስኪደክምና ከሰይፉ ጋር እስኪጣበቅ ድረስ ፍልስጤማውያንን መታ። በዚያም ቀን እግዚአብሔር ታላቅ መድኃኒት አደረገ። ሕዝቡም ከእርሱ በኋላ ምርኮ ለመግፈፍ ብቻ ተመለሰ ይላል። ታላቅ መድኃኒት አደረገ፣ ታላቅ ረፍት አደረገ። መድኃኒት አምላካችንም እግዚአብሔር መድኃኒት ነው። በዛም ጊዜ እግዚአብሔር ታላቅ መድኃኒት አደረገ። ያስፈራሯቸውን መቱ፣ እስራኤል ማረፍ ሆነለት። ማን አደረገ ይህን? እግዚአብሔር መድኃኒታችን። በብሉይ ኪዳን እንደዚህ ይለዋል። መድኃኒት በአዲስ እመጣለሁ። መድኃኒት አደረገ። እግዚአብሔር ይመስገን። ሁለተኛ ዜና መዋዕልም ላይ እንደዚሁ ይላል። ይገርማል። ስለ መድኃኒት ሲወራ እኔ ሁል ጊዜ ግርም ይለኛል። ግን ተገብቶን ስንወስድ እንድናለን። ሳይገባን ከወሰድን ግን እንጠፋበታለን። መጀመሪያ ችግራችን ማወቅ። ችግራችን ካላወቅን ሜስ ነው የምንፈጥረው። ሁለተኛ መጽሐፈ ዜና መዋዕል ማለት ነው። ሁለተኛ ዜና መዋዕል 20:17 ላይ እንደዚህ ይላል። ከ14 ጀምሬ ላንብበው። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በኢኤል ልጅ በበናያስ ልጅ በዘካርያስ ልጅ በኤዚኤል ላይ በጉባኤው መካከል መጣ። እንዲህም አለ፣ ይሁዳ ሁሉ፣ የኢየሩሳሌም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ። እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ እናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ አትደንግጡም።
ነገ በእርሱ ላይ ውረዱ። እነሆ በጺጽ አቀበት ይወጣሉ፣ በሸለቆም መጨረሻ በዩሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ። የሚሆነው ነው እግዚአብሔር መድኃኒት ይሁ ዛት እግዚአብሔርን መድኃኒት ይሁ እግዚአብሔር የሚያደርገውን ተመልከቱ። መድኃኒት እግዚአብሔር ነው። መድኃኒት እግዚአብሔር ነው። መንፈሳዊ ነገር ወገኖቼ መድኃኒት ያስፈልገናል ዛሬ ለዚህ ለስጋዊ ነገራችን ለውስጥም በውጭም ላለው ምናልባት ከዚህ በዓለም ተምረው እግዚአብሔር ዕውቀት ጥበብ ሰጥቷቸው ለሰሩት ቅድም ተናግሬ ያለው ያስፈልገናል። ለመንፈሳዊ ነገር ግን እግዚአብሔር አሁን መድኃኒት ያስፈልገናል። ምንድነው ያ መድኃኒት? እምነት ነው። እምነታችን ጠንክሮ መኖር መቻል አለበት። መወላወል የለብንም። እንደዚህ መደንገጥ የለብንም። ያፈለገ ነገር ይምጣ። ለምን ዛሬ ሜዳ ላይ አልወጣም? አምነዋለሁ። ማመልከው አምላክ ነገን መልካም ያደርጋል። ኤልያስ ያሪያታችን ሴት እኔም ልጄም በልተን በቃ ልንጨርስ ያልናት አንድን ጎቻ ምትወል አንቺ ወደዚህ ያላት እሱን አንቺ ወደዚህ ዝም ብለሽ እሱን ለኔ ስጪኝ። ጤና የለውም እንደሚያስብል ነው እኮ አንዳንድ ጊዜ እግዚአብሔር በእውነት ነው ምን ያለው እና እሱን አምጪው። እኔም ልጄን በልተን እኮ በቃ ልንጨርስ ነው ምን እሷን ጋግሬ ልበላ ነው። እሱ እንግዲህ ለማምጪው ከዛ ይትረፈረፋል አላት። እግዚአብሔር ይመስገን። እሷም እንደበሳዘችው መሰረት ሄዳ ጋግራ ለኤልያስ ሰጣችሁ። ከዛ በኋላ ተቀርቶ የማያልቅ ዘይት በቤቷ ፈሰሰ፣ ማድጋዋ ሞላ። እግዚአብሔር ይመስገን። ይሄ ነው መድኃኒታችን። ይሄ ነው መድኃኒት። ይሄን እዚህ ጋር በኩላችሁ ቀላቀልኩ። ዋጋ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ። የሚሆነው ነው የእግዚአብሔር መድኃኒት ይሁ እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡም። ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ። ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤል አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ሃሌሉያ! እግዚአብሔር ይሄ ነው። እግዚአብሔር መድኃኒት ነው፣ መድኃኒታችን ነው። በዓለማዊ ዘንድ የምንወስደው መድኃኒት አለ፣ በመንፈሳዊ ዘንድ የምንወስደው መድኃኒት አለ። መድኃኒታችን እግዚአብሔር እሱ ይሄ አለማመናችንን ካልፈወሰ ምንድነው ሊሆን የሚችለው ታዲያ? እሱ አምላካችን መድኃኒታችን ነው። በሌላ ቦታም ኢዮብ ይናገራል። ኢዮብም እንደዚሁ ትንሽ ቦታ ብቻ አንብቤ ነው የሚጨርሰው ወገኖቼ። እኔ ስለ መድኃኒት ውስጤ ስለደደን ቆይቷል ይሄን ነገር ልናገር ካልኩኝ። ያ ኢዮብ 13:14 ላይም እንደዚህ ይላል። ኢዮብ 13 ላይ ከአንድ ጀምሮ ላንብበው። ኢዮብ 13 ላይ እንደዚህ ይላል፣ እነሆ ይህን ሁሉ ዓይኔ ያየ ጆሮዬም ሰምታ አስተዋለችው። እናንተ የምታውቁትን እኔ ደግሞ አውቃለሁ። የኢዮብ መካሪዎች ናቸው እነዛ እናውቃለን ብለው ኢዮብን ሊያደክሙ የመጡ። ኢዮብ በዛ መከራ ውስጥ በዛ ችግር ውስጥ እያለ ኢዮብን የሚመክሩት እንደዛ ምን አሉ? እናንተ የምታውቁትን እኔ ደግሞ አውቃለሁ፣ ከናንተ የማንስ አይደለሁም። ነገር ግን ሁሉን ለሚችል አምላክ መናገር ፈልጋለሁ። ለናንተ ሳይሆን ሁሉን ለሚችል አምላክ መናገር ፈልጋለሁ። እግዚአብሔርም ጋር ለመዋቀስ ይሻለሁ። እናንተ ግን በሐሰት ልባጮች ናችሁ፣ ሁላችሁም የማትጠቅሙ ባለመድኃኒቶች ናችሁ። የማትጠቅሙ ባለመድኃኒቶች፣ የማይጠቅሙ ባለመድኃኒት አለ። የማትጠቅሙ ባለመድኃኒቶች ናችሁ። ምን ነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር። ምን ነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር። ኢዮብ ሲመክራቸው በችግሩ ላይ ያሉ መጥቶ ሲጎተጉቱት መጥቶ እሱ ሲመክራቸው እንዳይጠፉ ፈልጎ እንዳይጎዱ ፈልጎ አምላካቸውን መድኃኒታቸውን አላወቁትም። እሱ እንደሚሰራ አላወቁትም። እነሱ መጥተው የራሳቸውን የስጋን ነገር ነው የሚነግሩት፣ ስሜታቸውን ሚላቸውን ነው የሚነግሩት። እሱ ግን ምን ነው ዝም ባላችሁ ጥበብ በሆነላችሁ። ተውኝ፣ እኔ ከአምላኬ ጋር እዋቀሳለሁ። እናንተ በሐሰት ለባጮች ናችሁ፣ ሁላችሁም የማትጠቅሙ ባለመድኃኒቶች ናችሁ። ምን ነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር። አሁንም ክርክሬን ስሙ፣ የከንፈሬንም ሙግት አድምጡ። በእውኑ ስለ እግዚአብሔር ሐሰት ትናገራላችሁን? ስለ እርሱም ሽንገላን ታወራላችሁን? ለፊቱስ ታደላላችሁን? ስለ እግዚአብሔር ትከራከራላችሁን? ቢመረምራችሁስ መልካም ይሆንላችኋልን? ወይስ በሰው እንደምትሳለቁ ትሳለቁበታላችሁን? በስውር ለሰው ፊት ብታደሉ ዘለፋ ይዘልፋችኋል። ክብሩስ አያስፈራችሁምን? ግርማውስ አይወድቅባችሁም? ምሳሌዎቻችሁ የአመድ ምሳሌዎች ናቸው ይላቸዋል። ምሳሌዎቻችሁ የአመድ ምሳሌዎች ናቸው።
ምሽጎቻችሁ የጭቃ ምሽጎች ናቸው። የምትነግሩኝ ነገር በሙሉ ይሄ የምትመክሩኝ እኔም ማውቀውን መድኃኒቴን አውቀዋለሁ ነው የሚል። ምሳሌዎቻችሁ የአመድ ምሳሌዎች ናቸው። ምሽጎቻችሁ የጭቃ ምሽጎች ናቸው። ዝም በሉ እናገርም ዘንድ ተውኝ። የሆነውን ነገር ይምጣብኝ። ስጋዬን በጥርሴ እይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገለኝ እንኳ እርሱን በትዕግስት እጠብቃለሁ። ነገር ግን መንገዴን በፊቱ አጸናለሁ፣ ዝንጉ ሰው በፊቱ አይገባምና እሱ መድኃኒት ይሆንልኛል። እሱ መድኃኒት ይሆንልኛል። እግዚአብሔር ይመስገን። እንዲህ የሚል ጀግና በዚህ ዘመን በምንም አይነት ተርሞ ውስጥ ችግር ውስጥ ለፉ እንዲህ የሚል ሰው እንዲህ የሚል አማኝ ይፈልጋል ዛሬ እግዚአብሔር። ነገሬን ተግታችሁ ስሙ፣ ምስክርነቴን በጆሮአችሁ አድምጡ። እነሆ ሙግቴን አዘጋጅቻለሁ፣ እንደምጸድቅም አውቃለሁ። ከእኔስ ጋር የሚፋረድ ማን ነው? አሁን እኔ ዝም ብል እሞታለሁ። አይገርምም? ኢዮብ በዛ ችግር ውስጥ እያለፈ መጣው ይመክሩታል። እንዲህ ብትሆን እንዲህ ብታረግ ምን አለ ዝም ብትሉ? ምክራችሁ የአመድ ምክር ነው፣ ጭቃ ልስን ነው ይላቸዋል። ይሄ ዝም ብሎ የሚፈርስ ውሃ ጠብ ሲልበት የሚፈርስ ምንም መሰረት የሌለው መጣበቂያ የሌለው ነገር ይላቸዋል። ምሳሌዎቻችሁ የአመድ ምሳሌዎች ናቸው፣ ምሽጎቻችሁ የጭቃ ምሽጎች ናቸው። የሆነውን ነገር ይምጣብኝ፣ ስጋዬን በጥርሴ እይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገለኝ እንኳ እርሱን በትዕግስት እጠባበቃለሁ። ነገር ግን መንገድን በፊቱ አጸናለሁ፣ ዝንጉ ሰው በፊቱ አይገባምና እሱ መድኃኒት ይሆንልኛል። እግዚአብሔር ይመስገን። ይሄን ነው ያለው ኢዮብ። ኢዮብ ለመካሪዎቹ፣ ኢዮብ ለአዋቂዎቹ እንዲህ ነው ያለው። ይገርማል በጣም። ዳዊትም ይላል በመዝሙር ላይ መዝሙር 13 ስለ መድኃኒት ተወርቶ አያልቅም ወገኖቼ። ስለ መድኃኒት ምን ብዬ ላውራ? ተወርቶ አያልቅም። መዝሙር 13 ላይ በቅንፍ ምንድነው የሚላል? 13:5 ላይ እኔ ግን በቸርነትህ ታመንኩ፣ ልቤም በመድኃኒትህ ደስ ይለዋል ይላል። የረዳኝን እግዚአብሔር አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ፣ በመድኃኒቴ ደስ ይለኛል ይላል ዳዊት። ወገኖቼ መድኃኒት ካላስደሰታችሁ፣ መድኃኒት ካልፈወሳችሁ ምን ሊፈውሳችሁ ይችላል? እንግዲያውስ በሽታችሁን አላወቃችሁም? you are damaging yourself። ይሄን መድኃኒት አውቃችሁ ወስዳችሁ ካልተፈወሳችሁ you are damaging። አንደበታችን ካልጠበቅን፣ ስሜታችን ካወራን ራሳችን እየጎዳን ነው፣ ወደ ሞት ራሳችን እያቀረብን ነው። እንግዲያውስ እንንቃ ወገኖች፣ እንንቃ። በእውነት ነው የምልህ ያለሁት፣ በእውነት ነው። እንደ ልባችን መናገር አይቻልም። እግዚአብሔርን አውቃለሁ የሚል ሰው፣ መድኃኒትን የወሰደ ሰው፣ መድኃኒት ለአንደበት ነው፣ መድኃኒት ለአእምሮ ለአስተሳሰብ ነው፣ ለተበላሸ አስተሳሰብ ነው፣ መድኃኒት ለሰልፍሽነት ነው። መድኃኒት ይሄ መድኃኒት መጣበታለሁ 35:3 እንደዚህ ይላል። ከሁለት ቦታ ብቻ ላንብብና ልጨርስ። የዳዊት ብዙ ቦታ አለ ስለ መድኃኒት ተወርቶ አያልቅም። መድኃኒት 35:3 ላይም እንደዚህ ይላል። ሰይፍን ምዘዝ፣ የሚያሳድዱኝን መንገዳቸውን ዝጋ፣ ነፍሴን መድኃኒትሽ እኔ ነኝ በላት ይላል። ነፍሴን መድኃኒትሽ እኔ ነኝ በላት ይላል። ለነፍሴ ተናገራት። ለነነተ ለዚህ ለስጋ ለሚታየው አይደለም። ነፍሴን መድኃኒትሽ እኔ ነኝ በላት፣ እኔ ነኝ በላት። ለነፍሴ ለውስጧ ለዛች ለምትበዘበዘው ዛሬ መጣብኝ እንዲመጣብኝ እንዲሆንኩኝ ለምትል ለሷ ንገራት፣ መድኃኒትሽ እኔ ነኝ በላት። ተረጋግቼ እቀመጣለሁ፣ የሚያወናብደኝ የሚያርበደብደኝ ነገር የለም ነው የሚለው ያለ ዳዊት። እግዚአብሔር ይመስገን። መድኃኒታችን ማወቅ፣ መድኃኒታችን አውቀን ስንወስድ እንፈወሳለን። ከምንም ነገር እንፈወሳለን ወገኖቼ። ምን ይመጣል? ይሄን የምለው ያለውበት ሁኔታ ስለማቅ ነው። እግዚአብሔር ይመስገን። ይሄንም ተናገር ያለኝ በዚህ ሳይሆን በዚህ ሰዓት እሱ ፈቅዶና ወዶ ነው። ልናገር ያሰብኩት ቆይቷል። መድኃኒት ወገኖቼ ወስደን ካልተፈወስን we are damaging our body, we are damaging our life, we are damaging our መድኃኒት
ዝም ያሰኛል። መድኃኒት ክብር ያሰጣል። መድኃኒት ይሄን እግዚአብሔር ቃል እንድናሰላስል ያደርጋል። መድኃኒት ገብቶን ከሆነ መድኃኒቱ ፈውሶን ከሆነ የወሰድነው መድኃኒት ይሄን እግዚአብሔር ቃል እንድናሰላስልና እንድንኖር ያደርጋል። በዚህ ነገር አንለካውም፣ በዚህ ዓለም ነገር አንለካውም። እግዚአብሔርን እሱ እንደወደደ ይሰራል። ያ መድኃኒት እንደዚህ ነው። መድኃኒት እንደዚህ ነው ወገኖቼ። ለማንም ሰው ነው የምናገር ያለሁት። መድኃኒት ወስዶ አለባበስህን ካላስለወጠ፣ አለባበስሽን ካላስቀየረ መድኃኒት you are damaging yourself, you are killing yourself። የሆነ ዳሜጅ እያረግሽ ነው። በእውነት በሰማይ ተቀባይነት እያጣሽ ነው የምትሄጂው። አንድ ከቢዮንሴ አንድ ከማዘር ትሬዛ። ቢዮንሴ ጥፍሯን አሳድጋ ጭራቅ መስላ እሷ ሉሲፈር ኪንግ እያለች ከነባሏ የምትወጣ ሴት ነች። ይሄ በሀሳባችን የሳልነው ጭራቅ የሚመስል ጥፍር ተክሎ እንደገና ደግሞ እዚህ ጋር እኔ እኮ ለእግዚአብሔር የዋልኩ ለእግዚአብሔር ያደርኩ ነኝ የሚል አይቻልም። እንደዚህ አይቻልም። ወይ አልሞክ ወይ አልቀዘቀዝክ ልተፋ ነው ይላል እግዚአብሔር ስለ ቤተክርስቲያን ሲናገር አይደል? መሀል ላይ መሆን አይቻልም። አይዘር ወደዛ ኦር ወደዚህ አይቻልም። እንደሱ እነግራችኋለሁ። መድኃኒታችን ወስደን ከሆነ በትክክል ወስደን ከሆነ እንፈወሳለን። ፈውሳችን ደግሞ ከህይወታችን ይጀምራል፣ ከምናሳየው ነገር ይጀምራል። ዝም ብለን ወጣን እንትን ስላልን ትልቅ ሰዎች ስላናገር አይደለም። እሱ አይደለም ዛት ነው ፖይንት። እሱ ለእግዚአብሔር ምንም ነው። እንደዚህ ቃል ኖረሻል ወይ ነው? እንደዚህ ቃል ኖረሃል ወይ ነው? ትእዛዙ እዚህ ላይ አለ። ምንም ነገር ይቅርብኝ። ያ መድኃኒት እሱ ነው። መድኃኒት እሱ ነው። መድኃኒት ወስደን ከሆነ ተፈውሰናል። ካልወሰድን ዝም ብለን ነው ማለት ነው። we are damaging። ጉበታችን እየጎዳን ነው፣ ወይ ኩላሊታችን እየጎዳን ነው፣ ወይ ምናችን እየጎዳን ነው። መድኃኒት ያስፈልገናል። ወስደናል ወይ? ከወሰድን ሳይገባን ነው የወሰድነው። ተገብቶን ከወሰድን እንፈወሳለን። ኪውር ተጠብቆ ያለ እግዚአብሔር በፈጠረው ውሃና ሳሙና በእውነት ነው የምልህ ያለሁት። በዛ ኮርታ የምትኖር ሴት እንዴት ታስደስተኛለች መሰላችሁ? ይሄ ምናምን ይሄን ቴክኖሎጂውን አትመልከቱ ወገኖች። ዝም ብላችሁ እግዚአብሔርን አምልኩ። ስለ መድኃኒት በአዲስ ኪዳንም ያወራል። ዮሐንስ 4:42 ላይ አንድ ሁለት ቦታ አንብቤ ልጨርስ። ይገርመኛል በጣም ሳይገባን ወስደን እንዳይሆን። ሳይገባን ወስደን ከሆነ ገብቶን ወስደን ከሆነ እንፈወሳለን። አንደበታችን የተገታ ይሆናል። ሐሳባችን፣ አስተሳሰባችን፣ ኑሯችን በሙሉ ይሄን ዓለም እንቀዋለን። ተገብቶ ምናልባት አስፈልጎን ወስደን ከሆነ ሰው ሲወስድ ካየን ከወሰድን ልክ እንደማዘር አንተ የስሌም ስጠኝ እንደምትል ለእኔም ያን መድኃኒት ልውሰድ ብለን ወስደን ከሆነ ወዳን እያጠፋን ነው። ዳሜጅ እያደረግን ነው። የሰውነታችን ክፍል የመንፈሳዊ ሰውነታችን ክፍል ዳሜጅ እያደረግን ነው። እየቀረብን ነው ወደዛ። ኪውር እንሆን እንጥራ። ወስደን ከሆነ መድኃኒቱ በትክክል ወስደን ከሆነ ተገብቶን ወስደን ከሆነ አስፈልጎን ወስደን ከሆነ ጽድት ያለ እንደ ቃሉ የሚኖር ሰው ነው የምንሆነው። አንደባልቅም፣ ከዛም ከዚህ አንደባልቅም። ይሄ ወገኖቼ እውነትን ነው የምናገር ያለሁት። በቻይና በኮንቴነር የሚመጣ ቀለም ትቀባለዋል እንዴ? ምን አገባኝ እኔ። እግዚአብሔር የሰራት እጁን ታጥቦ የሰራት አለች ቆዳዬ ቻት በውሃ ታጥቤ እወጣለሁ። ማንም ምንም ይበለኝ። ማዳት ነች ምናምን ነች ለምን የፈለገ ነገር አይሆንም። አምላኬ ብቻ እሱ ይንገስ። እሱ ብቻ በኔ ውስጥ በኔ አንደበት ነግሶ ሌው ምን ያደርግልኛል ሌላው? ከዛም ከዚህ ሆነን እንዴት ነው የምንኖር ያለ ነው? እኔ ራሳችሁን አጠብቁ እያልኩ አይደለም ወገኖቼ፣ ራሳችሁን አጠብቁ እያልኩ አይደለም። እውነት እናገራለሁ። መድኃኒት ወስደን ከሆነ መድኃኒት ለፈውስ ነው፣ ለመሞት አይደለም። መድኃኒት ለፈውስ ነው። መድኃኒታችን ይለዋል መድኃኔ ዓለም። እንደገና ደግሞ ልጁን ላከ። መድኃኒት አድርጎ ልጁን ላከ። በዓይናችን እያየ ነው። ዮሐንስ 4:42 ላይ
ዮሐንስ 4:42 ምንድነው የሚላል? ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉም ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ያቺ ሴት ጉዷን የነገራት በውሃ መቅጃ ቦታ ተገኝቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ታውቁታላችሁ፣ ታሪኩ እናንተ አልነግርም። ብዙ የተማራችሁ ናችሁ። ብዙ የሰንበት ትምህርት ቤት የእሁድ ትምህርት ብዙ ለብሰን ብዙ ቁጭ ብለን ሄደን ያዳመጥነን ተገብቶን ነው ወይም እንዳዳምጠው? ተገብቶን ከሆነ እንደ ቃሉ ከሆነ ወንድም አንገልም፣ ወንድም አናባርርም። ተገብቶን ከሆነ የወሰድነው ያን መድኃኒትና መድረክ ላይ የወጣ ነው ወንድም አንገልም፣ ወንድም አናባርርም። ሳይገባን ከሆነ ወገኖች መድኃኒቱን ሰው ሲወስድ አይተን ከሆነ የወሰድነው ራሳችን እየገደልን ነው። የሰውነታችን ክፍል ዳሜጅ እያደረግን ነው፣ እየገደልን ነው። ጉበታችን፣ ኩላሊታችን፣ መንፈሳዊ አካላችን እያጠቃን ነው። በኋላ ደግሞ ስንሄድ ወዴት ነው የምንጣለው? እሱን ነው የምልህ። መድኃኒትን በደንብ ማወቅ ያስፈልጋል። መድኃኒት አወሳሰዱን ማወቅ ያስፈልጋል። መድኃኒት ሲገባን መውሰድ ያስፈልገናል። ተገብቶን ከሆነ that's good ይታያል፣ ፈውሱ ይታያል። በላያችን ላይ ይታያል፣ ፈውሱ ይታያል። otherwise don't waste your time። ሌላ ነገር ብንሰራ ይሻላል። መድኃኒት አሁን ስለ ቃልሽ አይደለም እናምንሽ፣ አንቺ ስለ አለሽ አይደለም እናምንሽ፣ እኛ አየነው ባይናችን አሏት። የሰማርያዋ ሴት ሄዳ ጉዴን የነገረኝ ሁሉ ላሳያችሁ ብላ ስትል እና እነሱም አመኑ። ከነሱ ጋር እንዲኖር ለመኑት ነው የሚል ያለ ለመኑት። አሁን አንቺ ስለነገርሽ አይደለም እናምን፣ አየነው፣ መድኃኒታችን አየነው፣ የዓለምን መድኃኒት አየነው፣ እሱን ራሱን አየነው። የዓለም መድኃኒት መድኃኔዓለም እሱ ተገብቶን ወስደን ከሆነ ተገብቶን ፒሉን ውጠነው ከሆነ ይፈውሳል። አንደበትን ይፈውሳል፣ አሳሰብን ይፈውሳል፣ ፍርሃትን ይፈውሳል፣ ያስወግዳል። ሁሉንም ነገር ይሄን ዓለም ያስንቃል። ተገብቶን ሳንወስድ ከሆነ we are damaging ourselves, we are hurting ourselves። በእውነት ነው የምልህ ያለሁት። ይሄን እኔ ለምን እግዚአብሔር እንዲተናገረኝ እንደሚለኝ አላውቅም። ራሳችንን መርምር። ተገብቶን ነው የወሰድነው መድኃኒቱ በትክክል ህመም አለብን። ህመማችን መጀመሪያ ማወቅ መቻል አለብን። ህመማችን አውቀን ነው መውሰድ መቻል ያለብን። ሌላ አንደኛ ዮሐንስ 4:14 ላይ ላይም እንደዚህ ይላል። በቃ መጨረሻ ላይ ያ 4:14 ላይ እንደዚህ ይላል፣ ከመንፈሱ ስለሰጠን በርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። አባትም ልጁን የዓለም መድኃኒት እንዲሆን ስለላከው እንመሰክራለን። ይህ የዓለም መድኃኒት የዓለም ተብሏል። ለዓለም ሲባል ደግሞ ለሁሉም ነው። ለሙስሊሙም ክርስቲያን ብቻ ጴንጤ ብቻ ለይቶ አላወጣም። ለካቶሊኩም ለኦርቶዶክሱም ለሁሉም ነው። ተገብቶ ወስደሃል ወይ? ይሄን የዓለም መድኃኒት ወስደሃል ወይ? ወስደህ ከሆነ ትፈወሳለህ። ወስደህ ከሆነ እንደ ቃሉ ትኖራለህ። ወስደሽ ከሆነ እንደ ቃሉ ትኖሪያለሽ። እንዲህ አይሆንም። ሁለት አይነት አይሆንም። ሁለት አይነት መልክ አናሳይም። ይሄን አናሳይም። አንድ እሱ ነው የሚመስለውን እሱን መልኩ ነው የሚመስለውን እንኖራለን ይላል። መጨረሻም እኮ እንደዚያው ነው የሚደመድመው። እሱን ወደ መምሰል እንሄዳለን። እሱን ወደ መምሰል ነው የምንሄዳው ያለ ነው እንጂ
እንዴት ነው ወገኖቼ? እኔ ይገርመኛል አንዳንድ ጊዜ ሳይ። እኔም ራሴን እየጠየቅኩ ነው። መድኃኒቱ ተገብቶኝ ነው ተሰጥቶኝ ነው የወሰድኩት? በእውነት በሽታ ኖሮብኝ ነው የወሰድኩት? ያ በሽታ ኖሮብኝ ከሆነ እየተፈወስኩ ነው? ራሴን እየጠየቅኩ ነው። እየተፈወስኩ ነው? አንደበትን ምናልባት የሚገፋችሁ ነገር ሊመጣ ይችላል። ምናልባት ኢኩቫለንት የሆነ ነገር ከዛ ከሚነገራችሁ ነገር እኩል የሆነ ነገር እኔ መመለስ አለብኝ ብላችሁ ሊያገራደራችሁ ይችላል። እግዚአብሔር ይቅር በለኝ ባልኩት ነገር በሙሉ እስከዛሬ በዚህ ንስሐ ገባለሁ። በእውነት ነው የምልህ ያለሁት። አዘርዋይስ ሲመታ ዝም አለ ነው አይደል? ግራህን ስጠው ነው የሚል ያለ። ዝም መድኃኒት ተገብቶን ወስደን ከሆነ ብዙ አንናገርም። መድኃኒት ተገብቶን ወስደን ከሆነ በሽታ አንሆንም። ያ እንደዛ ነው የሚል ያለ። መጨረሻ ላይ ግን እሱን ለመምሰል ነው፣ ሌላ ምንም ተአምር የለውም። ሮሜ 8:29 ላይ እንደሚለው ያ ተጠርተን ወስደን ከሆነ ያሳስበኛል አንዳንድ ጊዜ። እንዲህም ደግሞ መንፈስ ድካማችን ያግዛል፣ እንዴት እንድንጸልይ እንደሚገባን እናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። እግዚአብሔርም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ይላል። ይሄ ነው መጨረሻ። እሱን ወደ መምሰል፣ እሱን ራሱን ወደ መምሰል፣ እሱን ራሱን ወደ መምሰል። ምን ይመስላል እሱ? እዚህ ላይ እናንብበው። እዚህ ላይ አለ። this is a prescription። ለታመምክበት ነገር ፕሪስክሪፕሽን ይሄ ነው። መንፈሳዊ ፕሪስክሪፕሽን ይሄ ነው። መንፈሳዊ ዶክተር ትእዛዝ ይሄ ነው። ምንድነው የሚመስለው እግዚአብሔር? እሱን ምንድነው የሚመስለው ኢየሱስ ክርስቶስ? ምንድነው የሚመስለው ልጁ? እሱን ወደ መምሰል። መድኃኒት ስራው እሱ ነው። this is the prescription, you have to take this one። ይሄን የምለው ላልዳኑት ብቻ አይደለም፣ ድነውም ድነናል ለሚሉትም በእግዚአብሔር ቤት ውስጥ ላሉ ዛሬ ብዙ ነገር እያየን ነው። ለሚሰብኩትም ሁሉ ለሁሉም ነው። ፓስተር ነኝ ብሎ ነብይ ነኝ ብሎ ሐዋርያ ነኝ ብሎ ለሚጨፍረው ሁሉ ለሁሉም ድነሃል ወይ? መድኃኒቱ ተገብቶ ነው የወሰድከው ወይ? መድኃኒቱ ተገብቶ ወስደው ከሆነ ድነሃል ወይ? እሱን ለመምሰል እየሄድክ ነው ወይ? ይሄ ነው መልእክቴ ዛሬ። እግዚአብሔር ይመስገን ስለነበረኝ ጊዜ አመሰግናለሁ። እኔ አንድ ነገር ደግሞ መነሳቷ ደስ እያለኝ በጣም በእውነት እየወደድኩት በመነሳቷ ውስጥ ወንጌላዊ ነኝ ምናልባት ብላ ተነስታለች። እኔ አንድ ጊዜ አንድ ነገር እናገራለሁ። እኛ የተለቀሰልን ሰዎች ነን። ማልቀስ አይገባንም። ስለ ኢየሱስ ክርስቶስ አናለቅስም። እሱ አንብቶልናል። አላዛር ተገርፏል፣ ቆስሏል፣ ወድቋል፣ ተነስቷል፣ የደም አንብቷል። አሁን እኛ ስንናገረው በደስታ እንናገራለን። እግዚአብሔርን እሱ ለመምሰል እየሄድን ወገኖቼ፣ አንዳንድ ጊዜ ስህተት ላይ እንዳንወድቅ መነሳቷ ደስ እያለኝ፣ አንዳንድ ጊዜ የምደባልቀው ነገር በጣም ትንሽ እያሳሰበ መጥቷል። አሁን በአገር ቤት ስለሚሆነው ስለነዚህ ጊዜያችሁ ነው ምናምናችሁ ነው የእናንተ ጊዜ። መንፈሳዊ ነገርና ፖለቲካን እየደባለቅሽ ነው ያለሽውና አንድ እህት ትንሽ ብታቆሚ በጣም መልካም ነው። እሱ ላይ እያሰብሽ ብታወሪ በጣም መልካም ነው። ቁጭትሽ ደስ ይለኛል፣ መነሳትሽ ደስ ይለኛል፣ መናገርሽ ደስ ይለኛል ስለ እግዚአብሔር ነገር። ግን እዚህ ላይ አይ ዶንት ኖ ሰዎች አሳስተውሽ ሊሆን ይችላል። እናንተ ባለ ጊዜ ናችሁ፣ እናንተ ባለ ምናምን ናችሁ፣ እንደዚህ ነው። ሁሉን አንድ ላይ መጨፍለቅ አያስፈልግም። ይሄ ስለ ዘር ማውራትም አያስፈልግም። እኛ ዘራችን ሰማያዊ ነው፣ አንድ ነን። ምን አግብቶሽ እዛ ውስጥ እንደምዘባርቂ አንዳንዴ ይገርመኛል። አንዴ ብቻ መስሎኝ አልፌ ነበር፣ ሁለተኛም አየሁኝ። ፕሊዝ
እግዚአብሔር ጠርቶሽ ከሆነ ይሄን ንጹህ ወንጌል ስበኪ፣ ይሄንን ንጹህ ወንጌል አስተላልፊ። አዘርዛንዛት እናንተ ባለ ጊዜ ናችሁ። 2 ጊዜ ስለሰማሁሽ ነው ይሄን የምናገር ያለሁት። ማን እንደሆንሽ ራስሽን ታውቂያለሽ። መነሳትሽ መልካም፣ በቁጭት መናገርሽ በጣም መልካም ነው። አሁን እንድናለቅስለት አይደለም የሚፈልገው፣ እሱ እንድንኖርለት ነው የሚፈልግ ያለው እግዚአብሔር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ አንብብቷል፣ ለኛ አልቅሷል፣ ለኛ ስቃይ ተቀብሏል። ይበቃናል ያ። ስለዚህ አንቺ ደግሞ በማስተዋል ቢሆን ነው የሚነገረው ነገር በጣም ደስ ይለኛል። በማስተዋል ቢሆን ጥሩ ነው። አንግባዛ የተደባለቀ ነገር ውስጥ ይህንንም ንጹህ ቃል ከእግዚአብሔር እንትን ጋር አንደባልቀው። መድኃኒታችን በአግባቡ እንጠቀም። አመሰግናለሁ። ተባረኩ። ጻድቅና የዘላለም አባት ይሁን እግዚአብሔር አምላክ። ይህን ደግሞ ጊዜ ስለሰጠኝ አመሰግናለሁ። ስምህ ይባረክ፣ ስምህ ይመስገን። ይህን ሰምታ የምትፈወስ ነፍስ እንድትኖር ለምንሃለሁ። ስም ለዘላለም የተመሰገነ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን።